የእግዚአብሔር አምላካችን ስም የተባረከ ይሁን። ቃለ አብ ዓለሙ መጽሐፍ ጻፈ። ምናልባት የዛሬ 10 ዓመት ይሄን ማሰብ ላይታሰብ ይችል ይሆናል። ምናልባት የዛሬ 5 ዓመትም እንደዚህ ጭምጭምታ ሊኖር ይሆናል። የዛሬ ዓመትም ምናልባት መጽሐፉ ተጽፎ ነበረ። በርግጥ ዛሬ ነው የተመረቀው። ውጣ ወረዱ ግን ቀላል አልነበረም። ብዙ ሐሳቡን ባለስማማም ብዙ ሰዎች መጽሐፍን ከልጅ ከመውለድ ጋራ ያነጻጽሩታል። የልጅ መውለድን የእናትን ህመም የሚተካው አይመስለኝም። ግን ራሱን የቻለ ግን ዋጋ የሚያስከፍል ጉዞ ነው። በዚህ ሁሉ ውስጥ ግን ያልነጠፈ የእግዚአብሔር ጸጋ እንደዚሁም ምህረት በስቶለት ቃልዬ ዛሬ መጽሐፉን ለማስመረቅ ስለበቃ ቸሩ አምላካችንን እግዚአብሔርን እናመሰግናለን። በዚህ ሁሉ ክብር ለእግዚአብሔር ይሁን። የመሲሁ አስተምህሮ የተራራው ስብከት አስተንትኖ ይሰኛል። ዛሬ በመመረቀው መጽሐፍ በቃለ አብ ዓለሙ የተጻፈ ነው። የታተመው ሮሆቦት አታሚዎች ነው፣ አዲስ አበባ ሳር ቤት። የታተመው መጋቢት 2018 ዓመተ ምህረት የገጽ ብዛት 180 ነው። በተለምዶ የተራራው ስብከት በመባል የሚታወቀውና በማቴዎስ ወንጌል ምዕራፍ 5 ቁጥር ምዕራፍ 6 እንደገና ደግሞ ምዕራፍ 7 ላይ የሚገኘው ጌታችን በተራራ ላይ ሆኖ ያስተማረው ትምህርት በክርስትና ታሪክ ውስጥ እጅግ ተወዳጅ በተደጋጋሚ የተሰበከ ነገር ግን ደግሞ በአግባቡ ለመረዳት እጅግ ጥልቅና ፈታኝ የሆነ የጌታችን ኢየሱስ ክርስቶስ ትምህርት ነው። ቃለ አብ ዓለሙ በዚህ መጽሐፉ ይህን ታላቅ ነገረ መለኮታዊ ንግግር ከአካዳሚክ ጥናትና ከመንፈሳዊ ሕይወት ልምምድ ጋር በማጣመር ለአንባቢያን አቅርቧል። መጽሐፉ ስብከቱን በመሲሁ አገዛዝ ስር የሚኖር ዜጋ ሊከተለው የሚገባው የሕገ መንግስት አድርጎ ይመለከተዋል ወይም ይተነትነዋል። የመጽሐፉ ይዘት በሰባት ክፍሎች የተዋቀረ ሲሆን ከማውጫው ላይ መረዳት እንደምትችሉት የስብከቱን በስርዓት ተከትሎ ይተነትነዋል። የመጀመሪያው ምዕራፍ የስብከቱን ዳራ ያስቀምጥልናል። ይህ ክፍል የተራራው ስብከት በታሪክ ውስጥ የነበረውን ትርጓሜና አጠቃቀም ይዳስሳል። ምዕራፍ 2 አንቀጸ ብፁዓን ወይም የብፁዓን አንቀጽ በመጽሐፉ ርዕስ በዚህ ክፍል ውስጥ የመሲሁ ተከታዮች ሊኖራቸው የሚገባውን ውስጣዊ ማንነትና የባህሪ ለውጥ ይዳስሳል። ምዕራፍ 3 ላይ የአማኞችን ሚና ነው የሚያቀርብልን። ምድራዊ ጨውና የምድር ጨውና የዓለም ብርሃን የመሆን ትርጉም ምን እንደሆነ አብራርቷል። የሚልቅ ጽድቅ ይሰኛል አራተኛው ምዕራፍ። በዚሁ ደግሞ መሲሁ ለሕግ የሰጠውን ትርጓሜና ከፍሪሳውያን የሚለይ እውነተኛ ፌክ ያልሆነ ሃይኮፒ ያልሆነ ክርስትና ደግሞ ኑሮ እንዴት ነው የሚለውን ይዳስሳል እዛ ላይ። አምስተኛው ምዕራፍ የአምልኮ ስርዓትን ላይ ትኩረት ያደርጋል። ስለ ጾም፣ ስለ ጸሎት እና ስለ መስጠት አሁን የተነበበልን ማለት ነው። ምዕራፍ 6 ላይ ያለው እሱን ይዳስሳል። ከዛ በስድስተኛው ምዕራፍ በህይወት ቅድሚያ የሚሰጣቸው ነገሮች ምን እንደሆኑ በተለይ አንዳንድ ጊዜ ከሀብት ጋራ እንደዚሁም ከጭንቀት ጋራ በማነጻጸር እግዚአብሔርን ማስቀደም እንዳለብን የሚተነትነውን ክፍል ያብራራል። በመጨረሻም በመደምደሚያው በሁለቱ መንገዶችና በሁለቱ ቤተሰሪዎች መካከል ያለውን ምሳሌ ዳሶ ጥሪ ያቀርብልናል ማለት ነው። ደራሲው መጽሐፉን ለማዘጋጀት የተጠቀመው ስልት በጣም ጥንቃቄ የተሞላበት ነው። በተለይም የሚከተሉት ነጥቦች ከዚህ በኋላ መዘረዝራቸው መጽሐፉን ዩኒክ ያደርጉታል። የመጀመሪያው የበኩር ቋንቋውን አጠቃቀም ነው። ደራሲው የግሪክኛውን ወይም የጽር ቃላት ትርጉም በማጣቀስ አንባቢው የቃላቱን ጥልቅ መሲሐዊ አንደምታ እንዲረዳ ይረዳል። እግረ መንገድ ግሪክኛ ቋንቋም ልትማሩበት ትችላላችሁ ይህን መጽሐፍ። ይህ በአማርኛ ቋንቋ የተዘጋጀ መጽሐፍ ትልቅ ጥንካሬ ነው። ደራሲው የግሪክ ቃላትን መነሻ ማድረጉ ለትርጓሜው መሰረት የሚሆኑ ቁልፍ ቃላትን ለምሳሌ ማካሪዮስ፣ ብፁዓን፣ ደስተኛ፣ ብሩካን የሚሉትን ቃላት፣ ፕሌሮ የሚለውን ቃል ወደ ታለመለት ግብ መድረስ መፈጸም ማለት ነው። ቴሎይስ ፍጹም፣ ሀቀኛ፣ ሙሉ እነዚህ የተራራው ትምህርት አንኳር ቃላት ናቸው። እነዚህን የመሳሰሉ ቃላት በግሪኩ በመጥቀስ እንደዚሁም ደግሞ ባህላዊ አንደምታውን በመተንተን መጽሐፉን ወደ ጥልቅ የመጽሐፍ ቅዱስ ማብራሪያ ወይ ኮሜንተሪ ይዘት ከፍ ያደርገዋል። ሌላው ኮንቴክስቹዋል አናሊሲስ ወይ ደግሞ አውደ ምንባባዊ ትንተና የሚሰኘው ነው። ስብከቱን ከማቴዎስ ወንጌል አይሁድ ተኮር ይዘትና ከብሉይ ኪዳን ትንቢታዊ ዳራ ጋር ማሰናሰሉ ደራሲው ለጽሁፋዊና ታሪካዊ አውድ ያለውን ታማኝነትም ያሳያል። ታሪካዊና ስልታዊ ነገረ መለኮቱን ደግሞ ያዛነቀ መጽሐፍ ነው። መጽሐፉ ሌላው በጎ ጎኑ ሚዛናዊነቱ ነው። መጽሐፉ በሊቃውንት ዘንድ ያሉ የተለያዩ ትርጓሜ አመለካከቶችን ለምሳሌ የሉተርን፣ የአውግስጢስን፣ የኦገስቲንን፣ የዮሐንስ አፈወርቅን ወይም ጆን ክሪሶስቶም እነሱን እያነጻጸረ ለመሲሁ ልብ የቀረበውን ሐሳብ ይመርጣል እሱ። ይህን በማድረጉ ለምሳሌ
የታድሶ መሪዎች የነበሩትን እነ ሉተርንና እነ ካልቪንን ይጠቅሳል። ይህን ማድረጉ በአጠቃላይ ትርጓሜው ከቤተ ክርስቲያን የታሪክ ሰንሰለት ውጪ እንዳልሆነ ያመለክተናል። ይህም ደግሞ መጽሐፉ ኦርቶዶክሳዊ ወይ ደግሞ በጥንታዋ ቤተ ክርስቲያን ስርዓትና እምነት ላይ የቆመ ይዘት እንዲኖር ያደርገዋል። በሌላ በኩል ደግሞ ዘመናዊ ምሁራንን ለምሳሌ እነ ዲኤ ካርሰንን እነ አሊሰንን መጥቀሱ ለአካዳሚክ ማህበረሰብ ያለውን ታማኒነት ይጠቅሳል። እዚህ አካባቢ ምን ያህል እንደሚታወቁ ባላቅም እነዚህ ሰዎች። ሌላው አካዳሚያዊና ተግባራዊ ይዘቱ ነው። መጽሐፉ በእግርጌ ማስታወሻዎችና በዋቢ መጽሐፍት የበለጸገ በመሆኑ ለነገረ መለኮት ተማሪዎች እንደ ማጣቀሻ ሊያገለግል ይችላል። በተመሳሳይ ደግሞ ቀለል ብሎ በመቅረቡ ለአማኙ ሕይወትም እንደሚገባ ተጽፏል። እንደ አንድ የመጽሐፍ ቅዱስ ተማሪ ስመለከተው ደራሲው በሙሴ ሕግና በመሲሁ ትርጓሜ መካከል የፈጠረው ድልድይ እጅግ አስደናቂ ሆኖ አግኝቼዋለሁ። ኢየሱስን እንደ አዲሱ ሙሴ ኒው ሞሰስ አድርጎ ማቅረቡ ሕጉ መሻር ሳይሆን መፈጸም እንዳለበት ያቀረበውን ሙግት በወንጌላዊው ማቴዎስ ነገረ መለኮት ላይ የተመሰረተ ነው። በተጨማሪም የሚልቅ ጽድቅ የሚለውን ሀሳብ ሲተነትን ጽድቅ ውጫዊ ከሆነ የሕግ አጠባበቅ ይልቅ ውስጣዊ የሆነ የልብ ለውጥ ወደዛ መሸጋገሩን ያሳየበት መንገድ ለደቀ መዝሙር ትምህርት ትልቅ ግብአት ነው። የመጽሐፉ ጠንካራ ጎን ሌላው የመጽሐፉ ጠንካራ ጎን ስብከቱን ከብሉይ ኪዳን ዳራ ጋር አያይዘው ማቅረቡ ሲሆን መሲሁ የሙሴን ሕግ ለመሻር ሳይሆን ለመፈጸም እንደመጣና አዲሱ ኪዳን እንዴት በላቀ ጽድቅ እንደተተካ በዝርዝር ያሳያል። በተጨማሪም በድህረ ዘመናዊነት አስተሳሰብና በግለኛነት ኢንዲቪጁዋሊዝም ለተሰበተበው የዚህ ዘመን ትውልድ የማይናወጥ መለኮታዊ መመሪያን ማቅረቡ ወቅታዊነቱን ያጎላዋል። ስለ ጸሎት፣ ስለ ሀብት አጠቃቀምና ስለ ጭንቀት የቀረቡት ትንተናዎች ለአማኞች መረጃ ከመስጠት ባለፈ ለተግባራዊ ደቀ መዝሙርነት የሚጋብዙ ናቸው። ዛሬ በቤተ ክርስቲያን ትልቁ ፈተና ሰውን ማብዛት ሳይሆን ደቀ መዝሙር ማፍራት ነው። ይህ መጽሐፍ የጌታችን የተራራው ላይ ትምህርት የመሲሁ ተከታዮች ሊኖራቸው የሚገባውን የዜግነት መታወቂያ አድርጎ ያቀርበዋል። ለአንድ አገልጋይ ምእመናንን በቃሉ ለማነጽና ክርስቶስን ወደ መምሰል እንዲያድጉ ለመርዳት ይህ መጽሐፍ እንደ ግልጽ ፍኖተ ካርታ ሊጠቅም ይችላል። ደራሲው ምዕራፍ 6ን ሲተነትን ምጽዋት፣ ጸሎትና ጾም ለታይታ መሆን እንደሌለባቸው ያሰመረበት መንገድ ለክርስቲያኖች ሁሉ በተለይም ደግሞ በሰዎች በስፋት በሚታዩ መንገዶች ለሚያገለግሉ አገልጋዮች ትልቅ ማስጠንቀቂያ ነው። ዘመኑ እዩኝ ሊያችሁ ስለሆነ ማለት ነው። ማህበራዊ ሚዲያው የፈጠረው ሰዎች ካላዩት ዋጋ የለውም። ድሮ እናንተ የምታዩኝ እኔም ማላያችሁ ነበረ። አሁን እየተያየን እንጂ ወገን ሆኗል። መጽሐፉ ግን እንደሚነግረን እሱ ካየ ይበቃል፣ አንተ በስውር ካረከውም ይበቃሃል። ይህንን በዝርዝር አብራርቶታል። ቤተ ክርስቲያን በህብረተሰብ ውስጥ ያላት ተሰሚነት በቀነሰበት በዚህ ዘመን ጸሐፊው ስለ ጨውና ብርሃን የሰጠው ትንታኔ እጅግ ወቅታዊ ነው። አማኞች በዓለም ውስጥ ያላቸው ሚና ተለይቶ መሸሸግ ሳይሆን ገብቶ መለወጥ መሆኑን ያሳያል። ይህም ቤተ ክርስቲያን ያላትን የወንጌል ምስክርነት በተግባር የተደገፈ ወይም ቪዚብል ክርስቲያኒቲ እንዲሆን ጥሪ ያቀርባል። በመጨረሻም በአጠቃላይ የመሲሁ አስተምህሮ የተሰኘው የቃለ ዓብ ዓለሙ በኩር መጽሐፍ እውነተኛ የክርስቶስ ደቀ መዝሙር ለመሆን ለሚናፍቅ አማኝ፣ ለቤተ ክርስቲያን መሪዎች፣ ለነገረ መለኮት አጥኚዎች እጅግ አስፈላጊ መሳሪያ ነው። መጽሐፉን አንባቢው ከመረጃ ስጭነት ባለፈ ልብን ወደ መመርመርና ወደ ፈውስ የሚጋብዝ ድምፅ አለው። በተራራው ስብከት ላይ በአማርኛ ከተጻፉ ጥልቅ ስራዎች መካከል በቀዳሚነት የሚጠቀስና በየግል ቤተ መጻሕፍታችን ውስጥ ሊኖር የሚገባ ድንቅ መጽሐፍ ነው። ይሄ መጽሐፍ በኢትዮጵያ በምትገኘው የክርስቶስ ቤተ ክርስቲያን ውስጥ ለሚገኙ 3 አካላት ጉልህ ጥቅም ይሰጣል። የመጀመሪያው የነገረ መለኮት ተማሪዎች እንደ ማቴዎስ ወንጌል ማጣቀሻ ወይም ኤክዜጂቲካል ሃንድቡክ የበኩር ቋንቋውን ግሪክን በማጣቀስ ለምናስተምረውንና የምንማረውን ቃል በሙሉነት እንድንናገር ያደርገናል። ሁለተኛ ለሰባኪዎችና ለመጋቢዎች እንዲሁም ለመምህራን ለተከታታይ ስብከቶች፣ ለደቀ መዝሙርነት ስልጠናዎች ለመስጠት ለምሳሌ 6ቱ ስነ ምግባራዊ ምሳሌዎች ቁጣ፣ ማመንዘር፣ ፍቺ፣ መሐላ፣ በቀልና ፍቅር መሳሰሉትን የተከፋፈለበት መንገድ ለተከታታይ ትምህርት አመቺ ነው። ሶስተኛው ለአንባቢያን ለመንፈሳዊ እድገትና ለህይወት ቅኝት እንዲጠቀሙበት በከፍተኛ አክብሮት እመክራለሁ። የዚህ መጽሐፍ ቀዳሚ አንባቢያን በጋራ እንደመሰከሩት መጽሐፉ በአማርኛ የነገረ መለኮት ስነ ጽሑፍ ውስጥ ካሉ ክፍተቶች መካከል አንዱን በብቃት የደፈነ አካዳሚያዊ መንፈሳዊነት ወይም አካዳሚክ ስፒሪቹዋሊቲውን የጠበቀ ወይም የሚታይበት ድንቅ ስራ ነው። የመሲሁ አስተምህሮ መጽሐፍ ለአገልጋዮች እንደ መስታወት ነው። ራሳችንን እንድናይበት፣ የጎደለውን እንድናስተካክል፣ የምንመራውን ህዝብ ወደ እውነተኛ የመሲሁ መንገድ እንድንመራ ይረዳናል።
መጽሐፉ የሚናገረው ስለ ሃይማኖታዊ ስርዓት ሳይሆን ስለ መንግስታዊ ኑሮ ነው። እያንዳንዱ መጋቢ፣ የወጣት አገልጋይ፣ የልጆች መምህራን ይህን መጽሐፍ በእጁ እንዲይዝና እንዲያነበው በአክብሮት እጋብዛለሁ። ደራሲው ቃልአብ እንዳለው የቤተ ክርስቲያን ግርማ ሞገስና ተሰሚነት የሚመለሰው በመሲሁ አስተምህሮ የተቃኘ ህይወት ሲኖረን ነው። መጽሐፉ መጨረሻ ላይ እንደዚህ ይላል። እሱም ብዬ ጨርሳለሁ። እግዚአብሔር ይርዳን። አሜን።